ቢላሂ አለይኩም አንድ ሰው ምን ይላል ይሄ ሆርሞኑ ሲሞላ ሻህዋው ሲሞላ አቅሉን ይቆጣጠራዋል ከዛ በኋላ እንደ መላእክት ላስብ ማለት አይችልም ይወድቃል ሰውየው ለዚህ መፍትሄው ነብዩ ሰለላሁ ዐለይሂ ወሰለም ያቀረቡት ነው ሁዋ ነብዩ ሰለላሁ ዐለይሂ ወሰለም ወሳዲቁል መስዱቅ ለሰው ልጆች መፍትሄ በማምጣት የመጀመሪያው የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ሸባብ ወጣቶች ሆይ ማን استطاع منكم الباء ባአ ይላሉ ምን ማለት ነው ባአ ብሎ ማለት አልባአ አቅም ያለው ሰው እሷን ማኖር የሚችል ማልበስ የሚችል ሰው ቤት ተከራይተህ ማኖር ከቻል ማልበስ ከቻል እሷን ማሳደር መቀለብ ከቻል ማን استطاع منكم الباء فليتزوج ያግባ فإنه ማግባቱ أحسن للفرج ብልቱን ይጠብቀዋል ዚና ላይ ከመውደቅ ይጠብቀዋል ከኤድስ ይጠብቀዋል ግብረ ስጋ ግንኙነት የሚተላለፉ ቆሻሻ በሽታዎች አሉ ከዛ ይጠበቃል ስለዚህ ያግባ فإنه أحسن للفرج ለብልቱ ጥብቅ ይሆናል የተሻለ ይሆናል ለሰውየው አለ وأغض للبصر አይኑን ዝቅ ያደርግለታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አው ይሄው ነው ህይወቴን ያበላሸው ይላል ሰውየው አግብቶ ሲያየው ከዛ ደግሞ ሰውየው ካገባ በኋላ ከሚስቱ ጋር በሚያደርገው ጫወታ ከሚስቱ ጋር በሚያደርገው ቀልድ አጅር አለህ ተባለ ነብዩ ሰለላሁ ዐለይሂ ወሰለም እኮ حتى ما تضع في امرأتك ጠቅለል አድርገህ የሚስትህ አፍ ውስጥ የምታስቀምጣት ጉርሻ እንኳ አጅር አላት ይላሉ وما يقوله الرجل لامرأته አንድ ሰው ለሚስቱ የሚለው ነገር ቀልድ ጫወታው እሱ ማለት ነው ያ አጅር አለው ይላሉ መሳሳሙ አብሮ መጫወቱ ዱብ ማለቱ ከሚስት ጋር አጅር አለው ሁሉ ነገር እንደዚህ ነው የሚያዘው ኢስላም አረከዚም በላይ ወፊ ቡድዒ አሐዲኩም ሰደቃ አንዳችሁ ከሐላል ሚስቱ ህጋዊ ሚስቱ ጋር የሚያደርገው ግብረ ስጋ ግንኙነት አጅር አለው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ወፊ ቡድዒ አሐዲኩም ሰደቃ ነው ይላሉ ሚስት ማርክ ይጻፍላታል ባል ማርክ ይጻፍለታል ያን ነገር ምርጥ አርገው ከሰሩት ደግሞ እንደዚሁ ማርኩ ይጨምራል ኳሊፋይድ አርገው ከሰሩት ስለዚህ መግቢያ አለው ዝም ብሎ እንደንሰሳ ዘሎ መውጣት የለበትም መግቢያ አለው ፈርስት ፔጅ አለው ኮንቴንት አለው ቦዲ አለው ማختሚያ አለው እንደዚህ ቀስ በቀስ አድርጎ ያን ነገር ይፈጽማል ከዛ በኋላ ሀከታ በቃ ዓለም ላይ የሚወራው የሚጨፈርለት የሚደነስለት ስንት ግጥም የተገጠመለት ነገር በ10 በ20 ደቂቃዎች እንታል አምሮ ከዛ በኋላ ሰውየው ሰብሰብ ይላል አይኑ ሰብሰብ ይላል ክብሩ ይጠበቃል በትዳር መቆራኘት አለባቸው ሰዎች ይሄን ያልቻሉ ሰዎችስ ባአ ወጪውን ያልቻሉ ሰዎችስ ምን ያደርጉ እነሱ ደግሞ ምን ያደርጋሉ የዛሬ አመት ከዚህ ወር በኋላ ብለው መጀመሪያ ፕሮጀክት ያወጣሉ ገጠር እኮ የዛሬ አመት አገባለው ብሎ ሲባል ሰውየው ማለት ነው ጎጆ ይቀልሳል ገንዘብ ይሰበስባል እንደዚህ ማድረግ አለብን ለሥራ መነሳሳት አለብን ጠንክረን ወደ ትዳር ዓለም እንገባለን ከዛ በኋላ ስናገባ ደግሞ ምን መሆን አለበት መጀመሪያ ዩኒቨርሳል ሴቱ ትልቁ እኛ ምንመርጥበት ቦታ ዲን ያላቸውን ሴቶች መሆን አለበት ነብዩ ሰለላሁ ዐለይሂ ወሰለም ትንከሁል መርአቱ ለአርባ ሴት ልጅ ሰዎች ለአራት ነገር ብለው ያገቧታል ይላሉ አንደኛ ሊማሊሃ ገንዘብ አላት ብለው ወለነሰቢሃ የጥሩ ዘር ልጅ ነች ብለው ወለጀማሊሃ ቆንጆ ነች ብለው ወለዲኒሃ ለዲንዋ ብለው አለ ዲን አላት አላህን ትፈራለች እቺማ ይቀራች ነች ሐዲስ ታውቃለች አላህን ትፈራለች ጥብቅ ነች ብለው በዚህ ያገባሉ ፈظፈር بذات الدين ከነኚ መሃል ዲን ያላትን ምረጥ ተሪበት የዳ ካለ በለዛ እጅህ አመዳፈሰች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እናሳ ዲን ካላቸው ሴቶች መሐከል ስናያቸው የሚስቡንን እነርሱን እንመርጣለን ማለት ነው ትልቁን ዲን ያላቸው ከውስጡ ደግሞ ቆንጆ ይቻላል
ከዛን ምትግባባትን በሐሳብ ምትቀራረበዋን አንተ የተማርክ ከሆነች እሷ የተማረችዋን ስለዚህ ኺላፍ እንዳይኖር ብትችል በእውቀት ምትበልጣትን ብትበልጥም ችግር የለም ታስሞጥልሃለች እንዲያደረክ በዚህ መልኩ ወደ ትዳር ዓለምና ችግሩ ይፈታል ኢብኑል ቀይም አልጀውዚያ ምን ይላሉ አንድ ሰው ልቡን በሸይጣን ቀስት እያስመታው ነው ይላሉ ሴትን በሚያይበት ጊዜ ልቡን በሸይጣን ቀስት ያስመታዋል ይሄንን የሸይጣን ቀስት የሚመክት ምንም አካል የለም አላህ የፈጠረው አንድ ደካማ የሆነ ሽፋን እንጂ ይላሉ ያ ምንድነው የአይን ቆብ ያፈጠጠውን አይን ሲከድነው ያን ጊዜ ልቡን ያድነዋል ልባችንን እንጠብቅ ወደ ትዳር እንሄድ ወደ ትዳር ሲሄድ ሰውየው ሴቶችን ማየት ይችላል ግን ለትዳር የሚያስባትን የትዳር ሐሳብ ከሌለው ግን ዝም ብሎ የሰው ሚስትን ማየት አይፈቀድም መጠራረግ አይፈቀድም ይሄ ለራስ ጉዳት ነው ለዚህ አይናችንን ሰብሰብ እናደርጋለን هذا ሶስተኛው የሙእሚን ፈተና مجتمع يهجره ويطارده የኔ ወገኔ የሚለው ማህበረሰብ እሱን አናውቅህም ብለው ሲያገሉት ሲያበሩት ሲያኮርፉት ይሆናል فسبحان الله عربوች ምን ይላሉ الانسان عدو لما جهله የሰው ልጅ ለማያውቀው ነገር خير እንኳን ቢሆን عدو ጠላት ነው من شب على شيء شاب عليه من شب على شيء በአንድ ነገር ላይ ያደገ ሰው شاب عليه በዛው ነገር ያረጃል መለወጥ አይፈልግም ترك المألوف أشد من الضرب بالسيوف ይላሉ ترك المألوف የሚያውቁትን ነገር የለመዱትን ነገር መተው أشد من الضرب بالسيوف በሰይፍ ከመመታት በላይ ያማል ይላሉ هكذا انظروا تفكروا وتذكروا ما مضى